ፊደል እግር አብቅሎ የእዣን ምድር ሲረግጥ ያረፈው እዚህ ቤት ነበር። ሀሁና ኤቢሲዲ በእዣ ምድር ኑሮ ሲጀምሩ በመጀመሪያ የተጠለሉት እዚህ ነበር፣ የቅመነ ትምህርት ቤት። ወዳጄ ወደ ልጅነትህ፣ ወደ ሀሁ ቤትህ፣ ወደ ጥንቱ ወደ ጠዋቱ ትዝታህ የቅመነ ትምህርት ቤት እንኳን በደህና መጣ። ስንቱን አስታወስኩት፣ ስንቱን አሰብኩት፣ ልቤን በትዝታ ወዲያ የላኩት አንዴ የሀሁና የኤቢሲዲ አቀበት ሽቅብ የወጣንበት ሳይንስ መድኃኒቴ ብለን እያዜምን ሳይንስን የተቃመስንበት 10 አረንጓዴ ጠርሙሶች ከግድግዳ ወርደን እየከሰከስን የሂሳብ ስሌት የጨለፍንበት እንግሊሽ ፎር ኢትዮጵያን እየዘመርን በፈረንጅ ቋንቋ አፋችንን ያበስንበት ከገንዘብ ከእውቀት እያልን ጎራ ከፍለን የተከራከርንበት ተረት እንቆቅልህ እያልን አፍ የፈታንበት በግቢው ዛፎች ስር ተጠልለን ትምህርት በሬዲዮ ያደመጥንበት በባለ ግርማው ነጩ አንበሳ ላይ ቁጭ ብለን ከጓደኞቻችን ጋር የቦረቅንበት የልጅነት ትዝታችን የቅመነ ትምህርት ቤት። ረስተን እንደው ባላውቅም እዚህ ግቢ ውስጥ በዚህ ሰፊ ሜዳ እረፍት ሰዓትና የስፖርት ክፍለ ጊዜ ጠብቀን ኳስና አባሮች ተጫውተናል። የየክፍሉ ጎበዝ ተማሪዎች ጥያቄና መልስ ውድድር ተወዳድረውበታል። የእኛን ክፍል የወከለው ተማሪ ሲያሸንፍ ወያላው ዝም እያልን ጨፍረንበታል። በሰኔ 30 ተሸልመናል፣ አሊያ ደግሞ ጎበዞች ሲሸለሙ አጨብጭበናል። ረብሸን ወይ ፎርፈን በክፍላችን ወለል ላይ ተንበርክከን ተቀጥተናል። ጠዋት በማርፈዳችን የግቢውን ቆሻሻ ለቅመን አቃጥለናል ወይም ችግኝ ውሃ ጠጥተናል። ሮብና አርብ 3 ሊትር ጄሪካን ይዘን መጥተን ክላስ አጽድተናል። ፎርፈን ረብሸን የምንገረፍበትን አርጩሜ ራሳችን ቆርጠን አምጥተን ተገርፈናል። ሰሌዳ አጽድተናል። ደወል ለመደወል ባንዲራ ለመስቀል ተሽቀዳድመናል። የረፍት ሰዓት ሲደርስ የተቀቀለ በቆሎ የስሙኒ የቼንች እያልን በሲኒ አስለክተን በልተናል። ሸንኮራ፣ ደስታ፣ ከረሜላ፣ ዳቦ በሻይ ገዝተን በልተናል። ወዳጄም የ50ዎቹና 60ዎቹ ትውልድ ሁን ቢያሻህ የ70ዎቹና የ80ዎቹ ትውልድ ከፈለክም የ90ዎቹ አሊያም የሚሊኒየሙ ትውልድ ሁን ብቻ እዣ ውስጥ ደግ እንጂ የቅመነን ታውቃታለህ። በአዝማች ቱርጋ ቦንጌ ጥረት በ1939 ዓ.ም የተቋቋመው የቅመነ በንጉሱ ዘመን በ1941 የማስተማር ሥራ ሲጀምር መማሪያ ክፍሎቹ የሳር ቤቶች የነበሩትና በ1960 ስዊድኖች ውብ አድርገው የገነቡት የቅመነ የእንድብር ካቶሊክ ቤተክርስቲያን ያሰለጠነቻቸው እነ መምህር ገብርኤል ደማ፣ እነ መምህር ወልደ ገብርኤል አጋሮ፣ እነ መምህር ታጸደ የመጀመሪያዎቹ አስተማሪዎች አድርጎ የተቀበለው የቅመነ እነ ገብረ ስላሴ መልካና እነ ሰይፉ መልካን የበኩር ተማሪዎቹ አድርጎ ማስተማር የጀመረው የቅመነ የነ ፕሮፌሰር ጽግነህ መርሻ፣ የነ ዶክተር ገብሩ መርሻ፣ የነ አምባሳደር ፋንታሁን ኃይለ ሚካኤል፣ የነ ዶክተር ጸዳለ ገብሬ የቀለም ቤት የቅመነ በኢሃፓ የተረሸኑት የምጡቅ ጭንቅላት ባለቤቶቹ እነ አቶ ተሰማ ሹሜ፣ እነ አቶ አንሳ ብዛኒ፣ እነ ገብሬ ሶጄን ያበቀለው ቤት የቅመነ ከዱር አራዊት ሁሉ ብልጥናት ቀበሮ ኤፕላስ ደርድሮ ወጣሉ ያ ደንድር ንዳሮ የተባለለት የ6 ኪሎ ሰቃይ ምሩቅ ደንድር ንዳሮ የወለደ በአንድ ወቅት ኢህአዴግን በማርበድበዳቸው ከተባረሩት 42 የአዲስ አበባ ዩኒቨርሲቲ መምህራን መካከል አንዱ የሆነው ዶክተር ብርሃኑ ባንቃሼን ያሳደገ በደርግ ዘመነ መንግስት የምስራቅ እዝ ፖሊስ አዛዥ የነበረውን ሻምበል ፈለቀ ጉቤ ፊደል ያስቆጠረው የቅመነ እነ እንዳልካቸው ጥላሁን፣ እነ እንዳለ ሸዋንግዛ፣ እነ ገብሩ ሀብተወልድ፣ እነ ዶክተር ሙሉነህ ድረታ ሀሁ የቀሰሙበት ቤት የቅመነ እነ አቶ ደሳለኝ ንማ፣ እነ ኢማም ተልፋ፣ እነ ዳፎ ባጌ፣ እነ አቶ ኑር በዣ፣ እነ ፍቅሬ አንደሁን ገንዘባቸውን ሳይሰስቱ ያስጌጡት የበኩሩ ቤት የቅመነ እነ ፕሮፌሰር ጽግነህ መርሻ፣ እነ ዶክተር ሙሉ መቤት ከተተ፣ እነ ወይዘሮ ህብስት መለሰ፣ እነ ወይዘሮ ክርስቲን ሰይፉ ድባቤን በማራኪ ትዝታው ወደ ልጅነታቸው እየመለሰ ካሉበት ሩቅ ሀገር አሜሪካ ሆነው እንዲረዱት፣ እንዲደጉሙት፣ እንዳይረሱት በፍቅር ያስገደደ ቤት የቅመነ ታሪኩ በወጉ ያልተሰነደለት፣ ዝናው በወጉ ያልተወራለት የእውቀት ፋና ወጊው የቅመነ የልጅነት ትዝታ ላለባችሁ ሁሉ
የጥንቱ የጠዋቱ የፊደል ቤታችሁ መልእክት አስቀምጦላችኋል። አሳድጊያችሁ ለረሳችሁኝ፣ ከእጄ በልታችሁ ለካዳችሁኝ፣ በዓለም ዙሪያ ሁሉ ተበትናችሁ ላላችሁ ልጆቼ ሰላምታዬ ይድረሳችሁ ይላል።